አይለቅ አባት አፋውቶ ልጅ ይሙት ላይ እናት ላትረግም ትችላል እውነታው ግን ያ ነገር ተመልሶ ባልና ሚስት ነበሩና ተጣሉ ምን አለችው እኔ እናት አብረውን አይኖሩም አለችው ወይ ከናትና ከኔ አንዱ ምረጥ ስትለው ጭንቅ ውስጥ ገባና ራንቺን መርጫለሁ አለና እናቱ ለካ ሁለት አይኗ አያይ አንድ አይኗ ሊጥላት ጫካ አዝሏት ሄደ ከዛ ጥሏት መጣ ጥሏት ሲመጣ ሽፍታ አገኘ አንቺ ሴትዮ ልጅሽ ልጅ ሲመጣ የሆነ ነገር አየዋል ምን ስትሄጂ ቅጠል እየበጠሽ እየባጠርሽ ቅጠሉን በየቦታው ጥይ ነበር ለምን ምን ያረክሽ ይችላል አይ ልጄ እኔን ጥሎ ሲመለስ መንገር ጠፍቶት ጫካ ገብቶ አውሬ እንዳይበላው የሚመለስበት መንገድ ሳመቻች ነው ተመልከቱ እናቲቱ ምን ያህል በድላል አባት ምን በድለው ካፋውጣው ወይም በተግባር ለኛ መጥፎ ላይመኙ ላደርጉ እውነታው ግን የዘራውን በልጅ ላይ እንደምታጭ አትጠራ መልካም የሰሩ ሰዎች እዛን የመልካም ስራ ውጤት በህይወታቸው ያዩታል ዳንኤልን ወደ አናብስት ጉድጓድ ትንቢተ ዳንኤል ምዕራፍ 6 ላይ እንዲጣል ህግ ያወጡ ሰዎች ራሳቸው በዛ ህግ ገብተው ሞተዋል ዳንኤል ደግሞ በሁለተኛ ነገሥት ምዕራፍ 19 ላይ ናቡቴ በአንደኛ ነገሥት ምዕራፍ 19 ላይ ናቡቴ ሰው የለውም ብለው ደብድበው ደሙን አፍስሰው ገደሉት ውሾች ደሙን ላሱ እግዚአብሔር ተነሳ የአካብን ደም እንደገና ውሾች ላሱ የኤልዛቤልን እንደዛው የኢዮራምን የልጃቸውን እንደዛው በሕይወት ዘመናቸው አጠፋቸው እግዚአብሔር የተቀበለ ሶስና መጽሐፍ ሶስና ሰዎች በክፋት ተነሱ ሐሳባችን ይፈጸም ብለው ለዝሙት ጋበዙ ባሪያ አለ አንፈልግም እግዚአብሔር ያለ ራሳቸው ወነጀሏትና ፈቃዳቸውን ስላልፈጸመች ከሌላውን ጋር ያስመቱ አደባባይ ቆሙ እሷን ሊገል ድንጋይ ይዞ የወጣ እግዚአብሔር በዳንኤል አማካይነት ያን እውነት አደባባይ ላይ ገለጠ ያን ድንጋይ ይዞ የመጣ ድንጋዩን ለነዛ ሰዎች አረገ ባወጡት ህጉ ብለው በቀሩት ህግ ራሳቸው ተደበደቡ በዚህ ዓለም ሰው የዘራውን ያጭዳል ስለዚህ ወገኖች አሁን ያጣነው የሚያስቀድስ ቤተ እግዚአብሔር ይመጣ ገዳም ሚስታለ ኦርቶዶክስ ነው የሚለው ያንን ሃይማኖት በተግባር የሚገልጥ ሰው ቅድሚያ ለሰው ጥሩ መሆን ይበልጣል ክርስቶስ የሞተው ለሰው ነው ለሰው ጥሩ እንሁን ጥሩ መሆን ለራስ ይጠቅማልና ነው መልእክቴ ያስተማረን ያመከረን እግዚአብሔር ተመስገን